በዚህ ሳምንት የመኪና ገበያው ላይ የተፈጠሩ 5 አስገራሚ ነገሮችን ልንገራችሁ። የመጀመሪያው የነዳጅ መኪና ወደ ኢትዮጵያ ድጋሚ መግባት ሊፈቀድ የሚችልበት ሁኔታ ሊፈጠር ይችላል ተብሏል። ሁለተኛው ነዳጅ በከፍተኛው ሁኔታ ጨምሯል። 167 ብር በሊትር ገብቷል ቤንዚን፣ 180 ብር አካባቢ ደግሞ ገብቷል ናፍጣ ማለት ነው። ሶስተኛው ደግሞ የ2025 ኢቪዎች ቢዋይዲዎቹን ጨምሮ ማለት ነው ዋጋቸው ጣራ ነክቶ የነበረ ቢሆንም ወደ ድሮ ዋጋቸው እየተመለሱ ነው። አራተኛው ነገር ደግሞ ደንበኛ እየታጣ ነው። እነዚህ ኤሌክትሪክ መኪኖች ሰው ፍላጎቱ ቀንሷል። አምስተኛው ደግሞ የ2026ቱ የቢዋይዲ ኢቪዎች ተለቀዋል ማለት ነው። ስለነዚህ 5 ነገሮች ኢን ዲቴል የኔ ሪቪው ልስጣችሁ ማለት ነው። ዛሬ መኪና ዙሪያ አይደለም ቪዲዮ ምሰራላችሁ። እነዚህ ነገሮች ግን እኔ ማስበውን ይፈጠራል ብዬ ፕሪዲክት ማረገውን ነገር ልንገራችሁ ማለት ነው። የመጀመሪያው የነዳጅ መኪና ወደ ኢትዮጵያ ድጋሚ እንዲገባ ሊፈቀድ ነው የሚል ነገር ተለቋል። ይሄ ነገር እውነት የመሆን ቻንሱ በጣም ከፍተኛ ነው። ነገር ግን እንዴት እንደሆነ ላስረዳችሁ። ኢትዮጵያ የዓለም የንግድ ቀጠና የሚባለው ውስጥ መቀላቀል ትፈልጋለች። ላለፉት 20 ዓመታት አካባቢ ማለት ነው ሞክራለች። መስፈርቶችን ሳታሟላ እየቀረች ኦልሞስት 20 ዓመት አካባቢ ፕሮሰሱ ዘግይቷል። አሁን ከጫፍ የደረሰ ይመስላል። ነገር ግን አንድ የሚያስፈልገን ነገር አለ። አንድ ብቻ አይደለም፣ ተጨማሪ ነገሮች አሉ። ዋናው ግን እኛን የሚያሳስበን ነገር የዓለም የንግድ ምክር ቤት ውስጥ ለመግባት ሁሉም ነገር ነፃ መሆን አለበት። በታሪፍ ልትይዙት ትችላላችሁ እንጂ ሀገራችሁ ውስጥ እንዳይገባ የምታግዱት የሚኖር ነገር መኖር የለበትም። ኢትዮጵያ ከዚህ በፊት ሰልባጅ ልብሶችን አግዳ ነበረ። በዚሁ ህግ ምክንያት አሁን ሰልባጅ ልብሶች፣ ዩዝድ ልብሶች እንዲገቡ ፈቅዳለች። አሁንም የነዳጅ መኪና ኢትዮጵያ ከልክላለች ከ2024 ጀምሮ። እንዲሁም ከዓለም የመጀመሪያው ሀገር ነች የነዳጅ መኪና የሚባል ነገር ማየት አልፈልግም እንዳይገባ ያለችው ኢትዮጵያ የመጀመሪያዋ ነች። ለዚህ ደግሞ በቂ ምክንያት አላት። አሁን ግን የዓለም የንግድ ምክር ቤት ውስጥ ለመቀላቀል የምታግዱት ነገር መኖር ስለሌለበት ኢትዮጵያም የነዳጅ መኪናን ልትፈቅድ ትችላለች ነው የተባለው ማለት ነው። የንግድና ቀጠናዊ ትስስር ሚኒስትሩ ናቸው ይሄንን ነገር ያሉት ማለት ነው። ነገር ግን ኢትዮጵያ የነዳጅ መኪናን መፍቀዷ የማይቀር ነገር ነው፣ ይፈቀዳል። ነገር ግን የሚፈጠረው ነገር በታሪፍ ይያዛል ማለት ነው። በጣም ከፍተኛ ከስተም ዲዩቲ ይጫንበታል። አሁን ኤሌክትሪክ መኪና ከ5 እስከ 15% አካባቢ 5% አካባቢ ነው ከስተም ዲዩቲ ቢጣልበት ማለት ነው የእቃ ቀረጥ። የነዳጅ መኪና በጣም ከፍተኛ ነው የሚሆነው። ሃይብሪድ መኪና በጣም ከፍተኛ ነው ኦሬዲ ቢጣልበት ማለት ነው። ውጪ ላይ ከኤሌክትሪክ መኪኖች ሃይብሪድ መኪኖች ይረክሳሉ። ኢትዮጵያ ውስጥ ግን ከኤሌክትሪክ መኪኖች ሃይብሪድ መኪኖች ይወደዳሉ። ለምን? በከስተም ዲዩቲው ምክንያት ማለት ነው። የነዳጅ መኪና በሚፈቀድበት ጊዜ የዓለም የንግድ ምክር ቤት ውስጥ ለመቀላቀል ማለት ነው ቢፈቀድም ዋጋው በጣም ከፍተኛ ነው የሚሆነው ተጠቃሚው ጋር ሲደርስ ማለት ነው። ስለዚህ በፈቀዱ ባይቀር ነገር ነው ዋጋው ከፍ ይላል። ለፊልድ ለምናምን መኪና የምትፈልጉ ሰዎች ካላችሁ ታስገቡታላችሁ ማለት ነው። ኦሬዲ አሁንም ላንድ ክሩዘር 79 ሲሪየስ ምናምን የሚባሉት መኪኖች ወደ ሀገር ውስጥ ስቲል እየገቡ ነው ያሉት። ምክንያቱም እነዚህ መኪኖች የሚተኩ መኪኖች ስላልሆኑ ማለት ነው። ነገር ግን የማይተካውን መኪና በከፍተኛ ቀረጥ አስገብታችሁ መጠቀም እንድትችሉ ነው የሚፈቅድላችሁ ማለት ነው። ዋጋቸው በጣም ውድ ይሆናል። ርካሽ የሚባሉት ውጭ ሀገር ላይ በጥቂት ብር የሚሸጡት እንኳን እኛ ሀገር ላይ ሲገቡ በከፍተኛ ዋጋ ስለሚሸጡ ስቲል የነዳጅ መኪና ገበያውን ዶሚኔት ያደርገዋል ወይ? አያደርገውም። ነገር ግን የኤሌክትሪክ መኪና ዋጋውን እንዲቀርስ ያደርገዋል ወይ? በደንብ ያደርገዋል። ኤሌክትሪክ መኪና ብቻ ስለነበረ ነው ዋጋው የተወደደው። ነገር ግን ኤሌክትሪክ መኪና እንዲቀንስ ያደርገዋል ማለት ነው፣ የነዳጅ መኪና ዋጋው ቢወደድም ማለት ነው። ሁለተኛው አዲሱ ነገር ደግሞ የነዳጅ ዋጋ ነው። አሁን ቤንዚን 167 ብር ነጥብ 5 ሳንቲም ነው እየተሸጠ ያለው። ናፍጣ ደግሞ 170 ብር ነጥብ 46 ሳንቲም ነው እየተሸጠ ያለው። ይሄ ዋጋ በጣም ከፍተኛ ነው። አሁን ከቅርብ ጊዜ በፊት ሁላ ቤንዚንም ናፍጣ 122 ብር አካባቢ ነበር የነበረው ስትሬት ኦፍ ሆርሙዝ ከመዘጋቱ በፊት ማለት ነው በኢራኑ ጦርነት ምክንያት። አሁን ግን እንደምትመለከቱት ዋጋው 167 እና 180 ገብቷል። በጣም ውድ ሆኗል። ስለዚህ ዩዝድ የነዳጅ መኪኖች በከፍተኛ ደረጃ ፍላጎታቸው ይቀንሳል። በቃ እየዳረ ነው ያለው፣ እንደ ጉድ ነው እየዳረ ያለው። ስለዚህ ዩዝድ የነዳጅ መኪና ዋጋው ይቀንሳል። ዩዝድ የነዳጅ መኪና መግዛት ሀሳብ ካላችሁ በቃ 1 ወር 2 ወር ጠብቁ። ዋጋቸው በጣም ነው የሚወርደው። ምክንያቱም በዚህ ዋጋ መዳት የሚፈልግ ሰው አይኖርም። በዚሁ ከቀጠለ ደግሞ ኤሌክትሪክ መኪኖች ፍላጎቱ ይጨምራል ማለት ነው። ምክንያቱም ሰው የነዳጁ መኪና በረካሽም ዋጋ ቢሆን ሽጦ ኤሌክትሪክ መኪና መግዛት ስለሚፈልግ የኤሌክትሪክ መኪና ፍላጎቱ ድጋሚ ሊነሳና ዋጋው ሊጨምር ይችላል ማለት ነው።
ነገር ግን የነዳጅ መኪኖች እንደሚቀንሱ በቃ ኦልሬዲ የሆነ ያለ ነገር ነው የነዳጅ መኪና እንዲገባ ቢፈቀድም ማለት ነው። ሶስተኛው አዲስ ነገር ደግሞ የ2025 ኢቪዎች BYDን ጨምሮ ማለት ነው ዋጋቸው በጣም እየቀነሰ ነው። አሁን ሴጉል 4.5 ምናምን እየተባለ የነበረው መኪና 3.4 ምናምን እየተሸጠ ነው ያለው። በጣም ከፍተኛ ልዩነት ነው ያለው። ከ1 ሚሊዮን ብር በላይ ነው ውርድ ያለው በዚህ 2 ሳምንት 3 ሳምንት አካባቢ ማለት ነው። ምክንያቱም ፍላጎቱ በጣም እየቀነሰ ነው ያለው። በዛ ላይ ደግሞ የ2026 መኪና ማስገባት ይፈልጋሉ አስመጪዎቹ ለመሸጥ ማለት ነው። የ2025ቱ ደግሞ ተሽጦ ማለቅ አለበት የ2026ቱ እንዲገባ ማለት ነው። ምክንያቱም 2026ቱ ከገባ 2025ቱ ሳይሸጥ 2026ቱ ነው ተፈላጊነት ቢኖረው 25ቱ ተፈላጊነት አይኖረው። 25ቱ ካስገቡበት ዋጋውላ ዝቅ አድርገው በሸጥ ሊገደዱ ነው። ስለዚህ 2026ቱን አያስገቡም ማለት ነው። ግን አስገብተው በሸጥና ማትረፍ ይፈልጋሉ አስመጪዎቹ። ስለዚህ 25ቱን ማጣራት አለባቸው። 25ቱን ለማጣራት ደግሞ ያላቸውን ስቶክ ወደ ገበያው ይለቃሉ። ነገር ግን ገበያው ዋጋው እየቀነሰ ቢሆንም እንኳን ገዢ ጠፍቷል ብያችኋለሁ። አራተኛ ላይ ያነሳውላችሁ ነገር እዚሁ ጋር አቀላቅዬ ልገራችሁ። አራተኛ ላይ ያልኳችሁ ነገር የኤሌክትሪክ መኪና ገዢ እየቀነሰ ነው ብያችኋለሁ። ስለዚህ ፍላጎቱ ቀነሰ፣ ነገር ግን ሰፕላዩ ጨመረ። እንደዚህ ሁለቱ ነገሮች በአንድ ላይ ስለተፈጠሩ ዋጋ በጣም እየቀነሰ ነው የሚመጣው። ከዚህ በኋላ በደንብ ይቀንሳል። በደንብ ነው የሚቀንሰው ከዚህ በኋላ ማለት ነው። አሁን ነዳጅ እየተወደደ ቢመጣም ኢቪ ፍላጎት ቢኖርም ስቲል ባላንስ ያደርገዋል እንጂ አንዳንድ ማይነር ፋክተሮችን አሁንም ኤሌክትሪክ መኪና ይቀንሳል የ2025ቱ ማለት ነው። 2026ቱ የገባ ቀን ግን ዋጋው ጣራ ነው የሚረከው። ምክንያቱም 2026ቶቹ በጣም ውድ ናቸው። ሰው ግን አሁን መግዛት ነበረበት፣ በደንብ መግዛት አለበት ብዬ አስባለሁ። አሁን ኤግዛክትሊ አዚስ ታይም ባይሆንም ከአንድ ወር ምናምን በኋላ 2026ቶቹ መሸጥ ይጀምራሉ። ወዲያውኑ ማስገባት ይፈልጋሉ። ስለዚህ 26ቶቹ ያላቸውን ስቶክ እንዳለ ጠርገው ያስወጣሉ። ጅቡቲ ላይ ፍሪዞንም ላይ ምናምን የተያዙት እንዳለ ወደ ገበያው ይገባሉ። ከዛ በኋላ ግን አሁን ገዢው ፍላጎቱ ቀንሷል። ነገር ግን የመጨረሻ ቤዝ የሚባለው ድሮ የነበራቸው ዋጋ ላይ ሲመለሱ ማለትም ሴጉል 2.5 2.6 ሲመለስ ዩአራፕ ወደ 3.8 አካባቢ ሲመለስ እንደዚህ በሚሆንበት ጊዜ ስቲል ፍላጎቱ ድጋሚ መሞሞቁ አይቀርም። ስለዚህ ይገዛዋል ማለት ነው። 2025ቶቹ ሻጮቹ ባይፈልጉም ሽጦ ይጨርሱታል ማለት ነው። ከዛ ግን 2026 መኪኖች ይገባሉ ማለት ነው። አምስተኛ ላይ አዲስ የተፈጠረው ነገር ያልኳችሁ የ2026 መኪኖች ወደ ገበያው መቀላቀል ማለት ነው። 2026 ላይ BYD አዲስ ነገር ይዞ መጥቷል። በጣም ከፍተኛ የፐርፎርማንስ እና የሬንጅ ለውጥ አምጥቷል። ኤሌክትሪክ መኪኖች የሚታሙት በጣም በቃ ኤሌክትሪክ መኪና ላይ የሚፈለገው ነገር ፐርፎርማንስ እና ሬንጅ ነው። ስለዚህ የ2026 አፕዴት ደግሞ እነዚህን ሁለት ተፈላጊ ነገሮች ጉልበቱንና ሬንጁን በአንድ ቻርጅ መሄድ የሚችልበት ሬንጅ አሻሽሎ መጥቷል ማለት ነው። ስፔሲፊካሊ ስለ BYD ሴጉል በምናወራበት ጊዜ BYD ሴጉል ከ55 እስከ 70 ሆርስ ፓወር ነው ያላቸው ከዝቅተኛው ትሪም እስከ ከፍተኛው ፉል ኦፕሽኑ ማለት ነው። በተጨማሪም ደግሞ መሄድ የሚችሉት ሬንጅ በ30 ኪሎዋት ሃወሩ ባትሪ ከሆነ 305 ኪሎ ሜትር ነበረ መሄድ የሚችለው። በ38 ኪሎዋት ሃወሩ ባትሪ ከሆነ ደግሞ 405 ኪሎ ሜትር ነበረ መሄድ የሚችለው። አሁን በ2026 ደግሞ በጣም ተሻሽሎ ነው የመጣው። እስከ 60 ኪሎዋት ሃወር ባትሪ ፓክ ይኖራል ተብሎ እየተጠበቀ ነው። ድሮ የነበረው 30 እና 38 ኪሎዋት ሃወር ባትሪ ፓክ ነበር። አሁን 60 ነው። ኦልሞስት የዝቅተኛውን ትሪም ሌቭል ደብል አድርጎ ነው የመጣው ማለት ነው። በዛው ልክ ደግሞ 505 ኪሎ ሜትር ድረስ መሄድ የሚችል ነው። 505 ኪሎ ሜትር በትንሹ መኪና ማለት ነው። በዛ ላይ ሊዳር ቴክኖሎጂ ካሜራዎቹን ጨምሮ ስማርት ድራይቭን አሻሽሎ ነው የመጣው። በጣም የሚገርም በዛ ላይ ጉልበቱም ጨምሯል። የሚገርም ለውጥ ነው ያደረገው ሴጉል ማለት ነው። ትንሿ መኪና ራይድ የሚሰራባት መኪና ማለት ነው። ስለዚህ የ2025ቱ ሴጉል ከ2026ቱ ሴጉል በጣም ዝቅተኛ የሆነ ፐርፎርማንስ እና ሬንጅ ስላለው ዋጋው ይቀንሳል። ስቲል ግን ተሽጦ ስለሚያልቅ ገበያ ላይ ያሉት ዩዝድ መኪኖች በጣም ዋጋቸው ድሮፕ እንደሚያደርግ እርግጠኛ ነኝ። በተለይ ከ2024 ምናምን ያሉት ሴጉሎች ዋጋቸው ያሽቆለቁላል እንደ ጉድ ማለት ነው። ካላችሁ መሸጥ የምትፈልጉ ከሆነ እሱን እንደዚህ አይነት መኪኖችን መሸጡ ይሻላል ማለት ነው። የ2026ቱ ከሴጉል ቀጥሎ ያለው መኪና ደግሞ ኢቱ ነው። ኢቱን እንዝላለውና ብዙም ሰው ሐሳቡ ስለሌለ ስለ ዩአናፕ እናውራ። ዩአናፕ በጣም ተፈላጊነት ያለው በጣም ተወዳጅነት ያለው እኔም ከዚህ በፊት ሪቪው አድርጌው አሪፍ መኪና ነው። በዚህ ዋጋ ካሉት መኪኖች ምርጡ ይሄ ነው ብያችኋለሁ። ብዙ አሪፍ ፊቸሮች ያሉት መኪና ነው። ድሮ የነበረው ዩአናፕ 300 እና 400 ኪሎ ሜትር ነበረ የሚሄደው ማለት ነው። ድሮ የነበረው ዩአናፕ ስላችሁ የ2025ቱ ማለት ነው 32 ኪሎዋት አወሩ ባትሪ ፓክ ከሆነ 301 ኪሎ ሜትር ይሄዳል።
45 ኪሎዋት አወሩ ባትሪ ፓክ ከሆነ ደግሞ 401 ኪሎ ሜትር ይሄዳል ማለት ነው። 300 ኪሎ ሜትር የሚሄደው ደግሞ ዝቅተኛው ኦፕሽን ነው። እሱ ደግሞ የነበረው ጉልበት 70 ኪሎዋት ነበረ። 70 ኪሎዋት ማለት 95 ሆርስ ፓወር ነበረ ማመንጨት የሚችለው ትንሹ የሚባለው ዩአናፕ የ2025 ማለት ነው። የ2025 ከፍተኛ የሚባለው ፉል ኦፕሽን የሚባለው ስማርት የሚባለው ዩአናፕ ደግሞ 130 ኪሎዋት ነበረ፣ 177 ሆርስ ፓወር ማለት ነው። አሁን የ2026 ላይ ደግሞ ሪር ዊል ድራይቭ አድርጓቸዋል። ድሮ የነበረው ከፊት ያሉት ሁለት ጎቦዎች ነበር የሚነዱት፣ አሁን ደግሞ ከኋላ ያሉት ሁለት ጎቦዎች ናቸው የሚነዱት። በተጨማሪም ደግሞ የለወጡት ነገር ዝቅተኛው ኦፕሽን 70 ኪሎዋት ነበረ ብያቸዋለሁ፣ 95 ሆርስ ፓወር ማለት ነው። አሁን ግን ዝቅተኛ የሚባለው ዩአናፕ 100 ኪሎዋት አድርገውታል ማለት ነው። 100 ኪሎዋት ማለት ወደ 120 130 140 አካባቢ ሆርስ ፓወር ማመንጨት ይችላል ማለት ነው። በጣም ጉልበታም አድርገውታል ዝቅተኛ የሚባለው ዩአናፕ ራሱ ማለት ነው። ከፍተኛ የሚባለው ግን 130 የነበረው 130 ኪሎዋት እና 177 ሆርስ ፓወር ማመንጨት ይችል የነበረው ወደ 120 ወርዷል ማለት ነው። ምክንያቱም ሬንጁን ለመጨመር ጉልበቱ ቀነስ አድርጎታል ማለት ነው። ስለዚህ ወደ 150 ወደ 60 አካባቢ ሆርስ ፓወር ያመነጫል ማለት ነው። ከፍተኛ የሚባለው ከድሮ ሆርስ ፓወሩ ዝቅ ብሏል። ነገር ግን አላስፈላጊ የነበረ ሆርስ ፓወር ነው ብሎታል። እኔ ብስማማለሁ። አላስፈላጊ የነበረ ትንሽ ሆርስ ፓወር ተቀንሶ ሬንጁ ላይ የተጨመረው። ሬንጅ ላይ ደግሞ በጣም ገራሚ የሆነ ጭማሪ ያለው ዝቅተኛ የሚባለው 301 ኪሎ ሜትር ይሄድ የነበረው 410 ኪሎ ሜትር እንዲሄድ አስችሎታል ማለት ነው። በ95 ሆርስ ፓወር የነበረው ወደ 125 ሆርስ ፓወር አካባቢ እንዲያመነጭ አድርጎት 410 ኪሎ ሜትር እንዲሄድ አድርጎታል ማለት ነው። ስለዚህ የ2026 ዝቅተኛ የሚባለው ዩአናፕ ራሱ ምርጥ ኤሌክትሪክ መኪና ነው ሆኖ የመጣው ማለት ነው። ከፍተኛ የሚባለው ፉል ኦፕሽኑ ዩአናፕ ደግሞ ጉልበቱ ቀንሷል። ነገር ግን ሬንጁ ወደ 505 ኪሎ ሜትር አድጓል። 400 ኪሎ ሜትር ይሄድ የነበረው 505 ኪሎ ሜትር እንዲሄድ አስችሎታል ማለት ነው። 505 ኪሎ ሜትር በጣም አሪፍ የሚባል ነው። ከሱም በላይ ደግሞ አሪፍ ለውጥ ያመጣው ዩአር ፕላስ ነው። ዩአር ፕላስ እንደምታዩት መልኩንም ቀይረውታል ማለት ነው። እንደምታዩት ፊቱ ላይ ራሱ ያስታውቃል። የ2025 ዩአር ፕላስ 150 ኪሎዋት ነበረ ማመንጨት የሚችለው ጉልበት 200 ሆርስ ፓወር ማለት ነው። 200 ሆርስ ፓወር በጣም አሪፍ የሚባል መኪና ነው፣ በተለይ በዚህ ሳይዝ ካለ መኪና ማለት ነው። ወደ 2026 ዩአር ፕላስ በምንሄድበት ጊዜ ደግሞ 150 ኪሎዋት የነበረው ጉልበቱ ከ200 እስከ 240 ኪሎዋት ሆኗል ማለት ነው። ወደ ሆርስ ፓወር ስንቀይረው ይሄ ወደ 268 ይሆናል ማለት ነው። 200 ኪሎዋቱ 240 ኪሎዋቱ ደግሞ 322 ሆርስ ፓወር ይሆናል ማለት ነው። ድሮ የነበረው 200 ሆርስ ፓወር ነበር። አሁን ግን 260 እና 320 ሆርስ ፓወር ማመንጨት ይችላል ማለት ነው። በጣም ከፍተኛ የሆነ የጉልበት ለውጥ አምጥቷል ማለት ነው። ከጉልበት ለውጡ በተጨማሪም ደግሞ ፋስት ቻርጂንግን አካቷል። ጉልበት ከመጨመሩ በተጨማሪ ደግሞ ባትሪ ፓኩን በጣም ነው ያሳደጉት። ዝቅተኛ የሚባለው ኦፕሽን 57 ኪሎዋት አወር ባትሪ ፓክ አለው። 540 ኪሎ ሜትር መውሰድ ይችላል። ከፍተኛ የሚባለው የ2026 ፉል ኦፕሽን የሚባለው ዩአር ፕላስ ደግሞ 74 ኪሎዋት አወር ባትሪ ፓክ ተካቶለታል። እስከ 630 ኪሎ ሜትር እስከ 650 ኪሎ ሜትር መሄድ ይችላል ብለውታል። በጣም ለውጥ አድርገውበታል። በከፍተኛ ደረጃ ይሸጣል። የ2025 ደግሞ ዋጋው እንዲቀንስ ከገበያው እንዲወጣ እየገፋው ነው ማለት ነው። እነዚህ 5 ነገሮች ከዛሬ ሳምንት ያልነበሩ ነገሮች ናቸው። የነዳጅም ዋጋ አልጨመረም። የነዳጅ መኪና ሊፈቀድ ይችላል የሚባለው ዜና አልተለቀቀም ነበረ። የሰው ፍላጎት ይሄን ያህል አልቀነሰም ነበረ። የመኪናው ዋጋ ይሄን ያህል አልቀነሰም ነበር። የ2026 ቢዋይዲዎችም አልተለቀቁም ነበረ። እነዚህ 5 ነገሮች ግን የመኪናው ገበያ አንቀጥቅጠው ነው የሚቀይሩት፣ አንቀጥቅጠው ነው ብላችሁ። ስለዚህ በቀጣይ ቪዲዮ ደግሞ መግዛት እንዳለባችሁና እንደሌለባችሁ ምን መኪና መጠበቅ እንዳለባችሁ የማሳውቃችሁ ይሆናል ማለት ነው። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አሳውቁኝ። የመኪና ሪቪው ይሻላል ወይስ እዚህ ጋር ቁጭ ብዬ የማስረዳችሁ ነገር የትኛው እንደሚሻል አሳውቁኝ። ተጨማሪ ሀሳብ አስተያየቶቻችሁንም እዛው ላይ መጻፍ ትችላላችሁ። ይሄ ምርጥ የካር ኮሚኒቲ ስለሆነ ጆይን በማድረግ ተቀላቀሉ ማለት ነው። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።